ሰላም ሰላም ውድ የኤልሲ ቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላምና ጤና ፍቅር ለሁላችሁ ይሁን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅርና ሰላምን ይስጥልን። ሰላማችሁ በድጋሚ ይብዛልኝ። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ የምለቃቸው ቪዲዮዎች እስከ መጨረሻው ድረስ እንድታዩልኝ ስል በትህትና እጠይቃችኋለሁ። የብርሃን እናት የተሰኘውን በዲያቆን ሄኖክ ኃይሉ የተጻፈውን ከባለፈው ካቆምኩበት ጀምሬ ያነብላችኋለሁ። ይህ ከሆነ ዕፀ በለስ ክፉና ደግን የሚያሳውቅ ዛፍ ለምን ተባለ? አዳምና ሔዋንስ ከዛፍ ፍሬ ከበሉ በኋላ ዓይናቸው ተከፈተ ለምን ተባለ? ከዚያ በፊት ዓይኖች ከሌላቸው ሔዋን ዛፍ ለመብላት ያማረ እንደሆነ በምን አወቀች? ማየትስ ካልቻለች ወደሚያስጎመጀው የዛፍ ፍሬ ለምን አንጋጠጠች? ይላል አባ ጊዮርጊስም እግዚአብሔር መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ብሎ ለአዳም አዞታል። ስለዚህ ዛፍ መልካምና ክፉን ያሳውቅ ከሆነ ሰው ቢያውቅ እግዚአብሔር ምን ገዶት ነው የከለከለው? ሀሳብ ያለው ልክ ነው ማለት ነው። እባብ ያለው ልክ ነው ማለት ነው። የሰው ልጅ ከዚያ በፊት እውቀት ነበረው ካልን እግዚአብሔር እየከለከለው ያለው እውቀት ምንድን ነው? ይህንን ለመምሰል አንድ ምሳሌ ልጠቀም። አንድ አባት ለልጁ ይህ የሚያሽከረክር መሳሪያ ውስጥ እጅህን እንዳታስገባ፣ እጅህን ካስገባህ እጅህን ይቆርጥሃል ብሎ አስጠነቀቀው እንበል። አባት ይህንን ካለው በኋላ አንድ ተንኮለኛ ሰው መጥቶ እጅህን እዚህ መሳሪያ ውስጥ አስገባ ብሎ መከረው። ልጁም አይሆንም አባቴ እጅህን እንዳታስገባ፣ ካስገባህ እጅህን ይቆርጥሃል ብሎኛል አለው። ተንኮለኛውም መልሶ አባትህ ይህንን ያለህ እጅህን ስለምትቆርጥ ሳይሆን እጅህን ወደ ተሽከርካሪው መሳሪያ ማስገባት ምን እንደሆነ እንዳታውቅ ብሎ ነው አለው። ልጁም ይህንን ምክር ይዞ እጁን ወደ መሳሪያው ከተተ። እጁም ተቆረጠ። ያን ጊዜ ዓይኑ ተከፈተ። አባቴ የከለከለው መሳሪያ ውስጥ እጄን ማስገባት ምን እንደሆነ፣ እጁን ማስገባት ምን እንደሆነ አወቀ። እጁንም አጣ። ተደብቆ ሲያለቅስ አባት ልጄ ሆይ ወዴት ነህ ብሎ ጠራው። ልጁም እጄን ስለተቆረጡ ፈራሁ ተደበቅሁ አለው። አባትም እጅህን እንዴት ተቆረጥህ? እጅህን ወደሚያሽከረክረው መሳሪያ አስገባህን? አለው እያለ ይቀጥላል። ዕፀ በለስ ክፉና ደግን ያሳውቃልን? አዎ ያሳውቃል። የመታዘዝን ጸጋ፣ ባለመታዘዝ የሚመጣውን ውርደት ያሳውቃል። አዳምና ሔዋን ከዛፉ ፍሬ በፊት የነበራቸውን ክብር ያውቃል። ዛፉን በልተው ደግሞ ከክብር መዋረድ ምን እንደሆነ አወቁ። ዓይናቸው ተከፍቶ ያውቁት የመጀመሪያው እውቀት ራቁታቸውን እንደሆኑ ነው። መልካሙን ነጥቀው ክፉንም ተሸክመው አወቁት። የሰው ልጅ ዕፀ በለስን በመብላቱ የበለስ ክብር አገኛለሁ ሲል የነበረውን ክብር አጣ። የቆጡን አምላክነት አገኝ ብሎ የብብቱን ሰው መሆን አጣ። ከዛፉ ፍሬ ከበላ በኋላ አዳም እንኳን ከአምላክ ጋር እኩል ሊሆን ከመብላቱ በፊት ራሱ ከነበረበት ክብርም ጋር መተካከል አልቻለም። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው የሚለው ቃል የተሻለ ክብር አገኛለሁ ብሎ ወደ ሞት ለተጓዘው አዳም የተስማማ ሆነ። ምሳሌ 14 ቁጥር 12። ቅዱስ ዮሐንስ አፈወርቅ እንዲህ ይገልጸዋል። የሰው ልጅ የበለጠ ክብርና እውቀት አገኛለሁ ብሎ የነበረውን ጣለ። ከእግዚአብሔር ጋር እኩል አለመሆን ብቻ ሳይሆን ወደ ባሰ ወጥመድ ተጣለ። ዛፉንም በመብላቱ ምንም አለማግኘቱ ሳያንስ የተሻለ እውቀት አገኛለሁ ብሎ የነበረውን እውቀት አጣ። ከዕፀ በለስ የተገኘው ጥበበኞች ነን ሲሉ ደንቆሮ ሆኑ። ወአንዘ ወፈቀዱ እየጥበብ አብዱ የተባለው አይነት የኃጢአት እውቀትና ውርደት ነበረ። ሮሜ 1 ቁጥር 22። የሰው ልጅ እርቃኑን መሆን ለማወቅ ብሎ እግዚአብሔርን የማወቅ ጸጋ አጣ። መልአኩ ቅዱስ ሩፋኤል ለጻድቁ ሄኖክ የዕፀ በለስን ዛፍ
ባሳየው ጊዜ የተናገረውን ይህን እውነታ የበለጠ ያጎለዋል። ይህ ዛፍ ምንድን ነው አልሁት። ቅዱስ ሩፋኤልም መለሰልኝ፣ የቀደመህ ሽማግሌው አባትህና ባልቴቱ እናትህ ከእርሱ የበሉ የጥበብ ዛፍ ይህ ነው። ጥበብንም እወቁት። ዓይኖቻቸው ተገለጡ፣ ራቁታቸውንም እንዳሉ አወቁ፣ ከገነት ተሰደዱ። ሄኖክ ምዕራፍ 60 ቁጥር 23 ከቁጥር 23 እስከ 28። የአንዳንድ ዛፍ ፍሬ መብላት የሰውን ዛፍ ይህንን ያህል ዋጋ ማስከፈል ነበረበትን ብሎ የዕፀ በለስ ጉዳዩ የአንድ ፍሬ ጉዳይ አድርጎ የረዳው ሰው ካለ የዋህ ነው። አዳምና ሔዋንን የጣላቸው ፍሬው ሳይሆን ፍሬውን የበሉበት ምክንያት ነው። ዕፀ በለስን የበሉት የእባብን ቃል ሰምተው አምላክ ለመሆን ፈልገው ነው። የፍሬውን ቅርፊት በጥርሳቸው ሲፈነቅሉ መፈንቅለ አምላክ እያካሄዱ ነበር እንጂ ረሃባቸውን እየታገሱ አልነበረም። ስለዚህ ጉዳዩ አምላክነትን የመሻት ያለመታዘዝና በነፃ ፈቃድ ማመፅ ነው። ለዚህም ነው ቅዱስ ኤፍሬም ዕፀ በለስ መብላትን ሔዋን እንጨት በልታ ያደረገችው አመፅ ነው ብሎ የሚጠራው። እርቃንን ማወቅ እውቀት ከሆነ አዳምና ሔዋን ቢቀርባቸው ይሻላቸው ነበረ። ቅዱስ ባስልዮስ እንዲህ ይላል፣ እርቃናቸውን አለማወቅ ይሻላቸው ነበረ። በማቃቸው ምክንያት የሰው ልጅ ሕሊና ተራ ፍላጎቶችን ለማሟላት ወደ መጨነቅ ወረደ። ለራሱ ልብስም ለማዘጋጀትና እርቃኑን ለመሸፈን ተጋ። በዚያ ምክንያት ወደ ፈጣሪ ብቻ ከማየት አቋርጦ ልቡ ወደ ሌላ ነገር ተከፈለ። የብርሃን ልብስ የለበሰው ንጉሥ የሰው ልጅ እርቃኑን ለመሸፈን ቅጠል አገለደመ። ፈጣሪውም በኋላ የቁርበት ልብስን አልብሶ ከገነት አስወጣው። የእንስሳት ገዢ የፍጥረታት አክሊል አዳም የእንስሳ ቆዳ ለብሶ ከገነት ሲወጣ ከማየት በላይ ምን የሚያሳዝን ነገር አለ? እንስሳት ቀና ብለው የማያዩ ንጉሥ የእንስሳትን የተፈጥሮ ልብስ ተውሶ የእርቃኑን መሸፈኛ አድርጎ እንስሳ መስሎ ሲታይ ምንኛ ያሳዝናል! ሰውስ ክቡር ሆኖ ሳለ አላወቀም እንደሚጠፋ እንስሶች መሰለ የሚለው የዳዊት መዝሙር ለዚያች ዕለት የተስማማ ነበረ። የቅዱስ ዳዊት መዝሙር 49 ቁጥር 12። በዚያ ጊዜ የገነቱን ስደተኞች አዳምና ልጁን ያዕቆብን እንደ ዳሰሰው እንደ ዓይነ ስውር ይስሐቅ በዳበሳ የሚነካው ሰው ቢኖር ኖሮ ይህ ድምፅ የአዳም ድምፅ ነው፣ ልብስህ ግን የእንስሳ ነው ባለው ነበረ። የቅዱስ ዳዊት መዝሙር 49 ቁጥር 12፣ ዘፍጥረት 27 ቁጥር 22። የሰው ልጅ መዋረድ በቁርበት ልብሱ እንስሳትን በመምሰል አላበቃም። በክብር የተፈጠረው የሰው ልጅ ማክሰኞ ከተፈጠሩ እጽዋት ጋርም በረጋፊነቱ ተመሳስሎ ሰውስ ዘመኑ እንደ ሳር ነው እየተባለ መዘመር ተጀመረ። የቅዱስ ዳዊት መዝሙር 103 ቁጥር 15። ቅዱስ አትናቴዎስ እንዲህ ሲል ይተነትነዋል። ሰው ንጉሥ ሲሆን አላወቀም፣ ራሱን በፈቃዱ አዋረደ። ባሪያው ሆነ፣ ጌቶች ያልሆነውን ገዙት። ሰው ባለጸጋ ሲሆን አላወቀም፣ ራሱን በፈቃዱ አደኸየ፣ ሆዱን አስራበ፣ ነፍሱንም አስጠማ። ሰው የብርሃን ልብስ የለበሰ ሲሆን አላወቀም፣ የቁርበትንም ልብስ ለበሰ። ሰውስ ከጌታ በታች ገዢ ሲሆን አላወቀም፣ ካልተፈቀደለት ዕፀ ስርቆት በላ። ረሃባቸውን እያስታገሱ አልነበረም። ስለዚህ ጉዳዩ አምላክነትን የመሻት ያለመታዘዝና በነፃ ፈቃድ ማመፅ ነው። ለዚህም ነው ቅዱስ ኤፍሬም ዕፀ በለስን መብላትን ሔዋንን እንጨት በልታ ያደረገችው አመፅ ብሎ የሚጠራው። እርቃንን ማወቅ እውቀት ከሆነ አዳምና ሔዋን ቢቀርባቸው ይሻላቸው ነበር። ቅዱስ ባስልዮስ እንዲህ ይላል፣ እርቃናቸውን አለማወቅ ይሻላቸው ነበረ። በማወቃቸው ምክንያት የሰው ልጅ ሕሊና ተራ ፍላጎቶቹን ለማሟላት ወደ መጨነቅ ወረደ። ለራሱ
ልብስን ለማዘጋጀት እርቃኑን ለመሸፈን ተጋ። በዚያ ምክንያት ወደ ፈጣሪ ብቻ ከማየት አቋርጦ ወደ ሌላ ሀሳብ ተከፈለ። የብርሃንን ልብስ የለበሰው ንጉሥ የሰው ልጅ እርቃኑን ለመሸፈን ቅጠል አገረደመ። ፈጣሪውም በኋላ የቁርበት ልብስ አልብሶ ከገነት አስወጣው። የእንስሳ ገዢ የፍጥረታት አክሊል አዳም የእንስሳ ቆዳ ለብሶ ከገነት ሲወጣ ከማየት ምን የሚያሳዝን ነገር አለ? እንስሳ ቀና ብለው የሚያዩ ንጉሥ የእንስሳትን የተፈጥሮ ልብስ ተውሶ የእርቃኑን መሸፈኛ አድርጎ እንስሳ መስሎ ሲታይ ምንኛ ያሳዝናል። ሰውስ ክቡር ሆኖ ሳለ አዳምና ሔዋን ዕፀ በለስን በልተው የእርቃንን እውቀት ተጎናጽፈው ከገነት ከተባረሩ በኋላ ልብስና ምግብ የሰው ልጅ የህይወት ዘመን ጥያቄ ሆኖ ቀረ። የሰው ልጅ የወደቀው ከመብላት ሊሆን የተዳረገው ለእርቃንነት መሆን በታላቅ ክብር የተፈጠረው የሰው ልጅ በምድር ላይ የሚያቆያትን እጅግ አጭርና መራራ ዘመን አብዛኛውን ምግብና ልብስ ለማሟላት ሲኳትን ይጨርሰዋል። የዕለት ጉርስን የዓመት ልብስ ፍለጋ ሲሯሯጥ ዕድሜውን እንደዋዛ ይጨርሳል። እግዚአብሔር በአዳም ላይ የተናገረው የእርግማን ቃል ላይም 3 ጊዜ ትበላለህ የሚለውን ቃል መናገሩ የሰው ልጅ ቅጣቱም ምግብ እንደሆነ ያሳያል። በድካም ከእርሷ ትበላለህ፣ የምድርን ቡቃያ ትበላለህ፣ በፊትህ ወዝ እንጀራን ትበላለህ። የቅዱስ ዳዊት መዝሙር 3 ምዕራፍ 17 ከቁጥር 19 እስከ ቁጥር 19። የተከለከለውን ፍሬ ለመብላት ከመወሰንህ መብላት የህይወት ግብህ እንደሆነ መርጠሃል። እርቃን መሆንህ ለማወቅ ከወሰንክ ልብስህ የዕድሜ ልክ ራስ ምታትህ እንደሆነ ፈቅደሃል። በዚያ ምክንያት የሰው ልጅ እግዚአብሔር ለምትበሉትና ለምትለብሱት አትጨነቁ እስኪለው ድረስ ለምግብና ለልብስ የሚጨነቅ ፍጡር ሆኖ አረፈው። የማቴዎስ ወንጌል ምዕራፍ 7 ቁጥር 25። ልብስና ምግብም ከሰው አገልጋይነት ወደ ሰው መለኪያነት ከፍ ብለው ሰውን ጆንያ ያለ እህል አይቆምም። የእንጀራ ጉዳይ እህል ውሃ ነው። አንተ የበላኸው ነህ። ምን ለብሼ ልውጣ? ልብሴን ልቀይር የሚል ቃላት ከአፉ የማይጠፋ ሕይወቱና ማህበራዊ ግንኙነቱ ክብርና ውርደት ሳይቀር ከምግብና ከልብስ ጋር የተተሳሰረ ሆኖ ቀረ። የሰው ልጅ መወሰን ዕድሜው ያለ ምግብ ከአንድ ሳምንት በላይ የማይቆይ የምግብና መጠጥ ጥገኛ ሆነ። በአሁን ዘመን ሳይበሉ መኖር ምን ማለት እንደሆነ ማሰብ እንኳንስ የሚከብደን ከዚህ ነው። መብላትና መልበስ በሰው ልጅ ስነ ልቦና ላይ ትልቅ ጠባሳ የጣለና የሰው ልጆችን ማህበራዊ፣ ምጣኔ ሀብታዊና ስነ መንግስታዊ ስርዓት ሳይቀር የሚወስን ከመሆኑ ባሻገር እኩል ሆኖ በእግዚአብሔር አምሳል የተፈጠረውን የሰው ልጅ ጌታና ሎሌ፣ ደሃና ሀብታም፣ ታናሽና ታላቅ በሚል መደብ ተከፋፍሎ ምድርን አንደኛ፣ ሁለተኛ፣ ሶስተኛ ዓለም በሚል መደብ እስከ መከፋፈል የደረሰ ሆነ። በዚህ ምክንያት ሰው በምድር ላይ ከሚኖሩበት አጭር ዕድሜ ላይ ከእንቅልፍ የተረፈውን ግማሽ ዘመን የሚበላው በማዘጋጀት ቁጭ ብሎ በመብላት የበላበትን ገበታ በማንሳት ልብሱን በማጠብ ልብስን በመልበስ ልብሱን በማውለቅ የሚያባክነው ሆነ። በበላ በሰዓታት ልዩነት ውስጥ ምግብ የሚያስፈልገው ካልለበሰም ለህመሙ የሚዳርግ የምግብና ልብስ ጥገኛ ሆኖ ቀረ። የቀረውን ዘመኑን የምግብ ዋስትናውን ለማረጋገጥ በሚሰራው ስራ ላይ ተወጥሮ በወዙ እየበላ መኖር ስራውን የሆነ ፍጡር ሆነ። ከምግብ ባሻገር የሰው ልጅ ማወቅ ፈልጎ ከፈጣሪ የተጣላ በመሆኑ የተፈጥሮ እውቀትን ስላጣ እውቀትን ለማግኘት መማር ማንበብ አስፈልጎት ከምግብና ልብስ ውጪ ትምህርት ሌላው የሰው ልጅ እድሜ ፈጅ አድካሚ ዳገትና የሰው ደረጃ መለኪያ መስፈርት ሆነ። እንደ መላእክት ሳይማሩ የማወቅና ጸጋ ተጎናጽፎ የተፈጠረው የሰው ልጅ አንዱ
ከአንዱ እግር ቁጭ ብሎ የሚማር የተማረውም በቀላሉ የማይገባው የገባውም የሚዘነጋው ድካም ፍጡር ሆነ። ያውም ዘርፎች መርጦ ለማወቅ እንጂ በሁሉም ነገር ላይ ለማወቅ እድሜውም የማይፈቅድለት ሲሆን ይህችም እውቀት ሆና አንዱ በሌላው ላይ እየተኮፈሰ የሚመካበት ጉዳይ ሆኖ አረፈ። ልብ አድርጉ፣ ምግብ መብላት የተጀመረው ከሰው ልጅ ውድቀት በኋላ ነው እያልን አይደለም። ከገነት ዛፍ ሁሉ ትበላለህ እንደሚል ከዕፀ በለስ ውጭ ያለው የተፈቀደላቸው የዛፍ ፍሬ በሙሉ ይህን ያሳያል። ዘፍጥረት ምዕራፍ 2 ቁጥር 16። አዳምና ሔዋን በገነት ሳሉ ምግብ ይበሉ ነበረ። ሆኖም ምግብን የሚበሉት ረሃብ በእነርሱ ላይ ስልጣን ኖሮት በሚያስገድድ ፍላጎት ተገፍተው በህልውና ጥያቄ ሆኖባቸው አልነበረም። ልብስንም መልበስ የሚያስፈልጋቸው ብርሃን ልብስ ያጌጡ ነበረ። ምድርን አጎሳቁለው የሚያስታግሱት ረሃብና ስግብግብነት አልነበራቸውም። ቀጣዩን ክፍል በቀጣዩ ቪዲዮ ይዤላችሁ ቀርባለሁ። እስከ መጨረሻው ድረስ ተከታተሉ ዘንድ በትህትና ጠይቃችኋለሁ። አመሰግናለሁ። መልካም ጊዜ ይሆንላችሁ።